በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ምዕመናን ወምዕመናት በሙሉ እንኳን ለዐቢይ ጾም አደረሰን አደረሳችሁ። አሜን። እግዚአብሔር አምላካችን ከጨለማ ወደ ብርሃን፣ ከኃጢአት ወደ ስርየት፣ ከክደት ወደ ሃይማኖት፣ ከኦሪት ወደ ወንጌል፣ ከሲኦል ከገሃነመ እሳት ወደ ገነት ወደ መንግሥተ ሰማያት መርቶ በቸርነቱ ያወጣን የአባቶቻችን አምላክ ስሙ የተመሰገነ ይሁን። እንግዲህ የምናከብረው ይህ ታላቅ ጾም በቅዱስ ያሬድ አከፋፈል መሰረት የመጀመሪያው የዐቢይ ጾም መግቢያ ዘወረደ ወይም ጾመ ሕርቃል ይባላል። የመጀመሪያው ዘወረደ መባሉ እንደምን ነው ቢሉ ዘወረደ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ወይም ከሦስቱ አካል አንዱ አካል በተለየ አካሉ ከድንግል ማርያም ከነፍሷ ነፍስ ከስጋዋ ስጋ ነስቶ ወደዚህ ዓለም መጥቶ 33 ዓመት ከ3 ወር በምድር ላይ ተመላልሶ ዓለሙን የማዳኑን ዓለሙን ነፃ የማውጣቱን አዳምና ሔዋን በሰሩት በደል ምክንያት በገባው መንጸፈ ደይን ከወረዱ ምድረ ፋይድ ከወረዱ ኃጢአት በመስራታቸው ምክንያት በበደላቸው ምክንያት የሞት ፍርድ ተፈርዶባቸው ነበር እና ያንን ፍርድ ለማጥፋት ለመስበር ነፃ ለማውጣት ለአዳምና ለሔዋን ቤዛ ለመሆን ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ እያል የምንዘምርበት የምናመሰግንበት ሳምንት ነው። እንዲያውም ቅዱስ ያሬድ በመጀመሪያ ክፍሉ ጾመ ድጓ በሚባለው የዝማሬ ወይም የመዝሙር የድርሰቱ አንዱ ነው። ዘወረደ እምላይሉ አይሁድ ሰቀሉ ወሚመያ ይመሩ እግዚአ ሁሉ ዘይሃዩ በቃሉ። ዘወረደ እምላይሉ አይሁድ ሰቀሉ ወሚመያ ይመሩ። ከድንግል ማርያም ከላይ ከመንበረ ጸባዖት ከሰባቱ ሰማያት በላይ ባለች በሰማያዊት ኢየሩሳሌም በጽርሐ አርያም ኪሩቤል ተሸክመውት ይኖሩ የነበረ ያ በትልቅ ግርማ የነበረ ጌታ ወደ ምድር በመጣ ጊዜ ከድንግል ማርያም በተወለደበት ሰዓት አይሁድ በምቀኝነት ጸልተው ተመቅኝተው ሰቀሉት። ለምን ከተባለ አላወቁትምና ምን መሆኑን ጌታ መሆኑን ዓለሙን የፈጠረ መሆኑን ዓለሙን ያስገኘ መሆኑን እምኀበ አልቦ ሀበቡ ዓለሙን ከመኖር ወደ አለመኖር ማምጣቱን ስላላወቁ አይሁድ በምቀኝነት ተነሳስተው ሰቀሉት ይላል። እንግዲህ ዘወረደ እምላይሉ ዘወረደ የተባለበት ምክንያት ምንድን ነው? አሁን መጽሐፍ ቅዱስ ላይ እውቀት ያለው ሰው እንዴት ጌታ ዘወረደ የወረደ ይባላል? በዓለሙ ሙሉ አይደለም ወይ? ጌታ የሚወርድበት የሚወጣበት አይደለም ወይ? እንዲያውም አኀዚ ዓለም በራሁ ኩሉ ሕዝብ ውስተ እዴሁ ይላል መጽሐፍ። ዓለም በመሃል እጁ አይደለችም ወይ ያለችው? ወይም ሁሉ በእጁ ጭብጥ እርግጥ አድርጎ የያዘ ጌታ ነው። እንዴት ወረደ ይባላል? ቦታ አለ ወይ ይወሰንለታል ወይ የሚል ጥያቄ ሊፈጥርበት ይችላል መጽሐፍ ቅዱስ ላይ ግንዛቤ ያለው ሰው። ነገር ግን ይህ ዘወረደ መባሉ ልዕልናውን ለመግለጽ ነው። ልዕልና ማለት ከፍታውን ለመግለጽ ነው። በሰማይ ያለ ስንል ጌታ በሰማይ ብቻ ኑሮ አይደለም፣ በምድርም አለ በሰማይም አለ፣ በሁሉ ዓለም ሙሉ ነው። ነገር ግን ከፍታውን ለመግለጽ ያ በግርማ ይመለክ ይወደስ የነበረው እንዲሁም ቅዱስ ኤፍሬም የሚባለው ታላቁ ደራሲ ስለ ጌታ ወዝመንክር ልደት አምላክ ይላል። ባለ ያለውን የኛ ኢትዮጵያውያን ሊቃውንት ሲተረጉሙ ልዑሉ ትሁት፣ ትሁቱ ልዑል፣ ግዙፉ ረቂቅ፣ ረቂቁ ግዙፍ መሆን የአምላክ ሰው መሆን የሰው አምላክ መሆን ምን ያለ ረቂቅ ነው! ይሄ ይረቃል፣ ምን ይረቅ ምን ይደንቅ ሆዩ ምን ያለ ረቂቅ ነው! ለዚህ አንክሮ ይገባል ይላሉ የኛ ሊቃውንት ሲተረጉም ማለት ነው። እና ዘወረደ መባሉ ልዕልናውን ለመግለጥ ከእንደገና ደግሞ በመዋዕለ ሥጋዌው ያስተማረውን
ዓለሙን ለማዳን ያደረገውን ነገር የምናስታውስበት ነው። አንድ ዘወረደ በዚህ ምክንያት ዘወረደ ይባላል ማለት ነው። ሌላው ጾመ ሕርቃል ይባላል። መግቢያው ላይ ይሄ ከዘወረደ በሌላ አባባል ጾመ ሕርቃል ተብሎ ይጠራል ማለት ነው። ይህ ጾመ ሕርቃል የተባለበት ምክንያት እስራኤላውያን ክርስቲያኖች ወይም በእግዚአብሔር የሚያምኑ ሰዎች ፎቃ የሚባል ጠላት ተነሳባቸው። ያን ጠላት የሚያጠፉበት የሚያስወግዱበትን መንገድ ሲፈልጉ ሕርቃል የሚባል ክርስቲያናዊ ወይም እግዚአብሔርን የሚያመልክ ንጉሥ ነበረ፣ ያ ሕርቃል የሚባለው ማለት ነው። እና ያ ሰው ኃይልም ጉልበትም ስላለው ከነሱ በአቅም የተሻለ ስለሆነ ፎቃ የሚባለውን ጠላታቸውን እንዲገድልላቸው ጠየቁት ማለት ነው። እና ሕርቃል በዚያን ጊዜ ይትቅትል የምትለዋን የመጽሐፍ ቅዱስ ክፍል እዚህ በኦሪት ዘጸአት ምዕራፍ ላይ ያለ ቃል ነው። ነፍስ አትግደል የሚለውን ቃል በውስጡ የሚያመላልስ ወይም በእግዚአብሔር ሕግ የሚመራ ስለሆነ ያንን ቃል ለመጠበቅ አይሆንም፣ አልገልም። ለምን መጽሐፍ ቅዱስ አትግደል ይላቸዋል። በእኛ ዕዳ ፍዳ አይሆንብን፣ ወይም እኛ ይህንን ጾም ይህንን ወቅቱም የጾም ሰዓት ነበረና አንተ በገደልከው ጊዜ ያንተን ኃጢአት ለማስተስረይ እኛ እንጾምልሃለን ወይም እግዚአብሔር ፊት በምልጃ እንቀርባለን፣ ሱባኤ እንይዛለን ይሉታል። ከዛ በኋላ ያንን ጠላታቸውን ያጠፋላቸዋል። ጠላታቸውን ካጠፋላቸው በኋላ እነሱ 5 ሱባኤ ተካፍለው ጾመውለታል ማለት ነው። በዚህ ምክንያት ያንን የሕርቃልን ጾም ስለጾሙለት በዚህ ምክንያት የዘወረደ ሁለተኛ ትርጉም ጾመ ሕርቃል በመባል ይታወቃል ማለት ነው።